'cause I know then you'll see. ሰላም ጓደኞቼ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም ተመልሳችሁ መጣችሁ። ለዚህ ቻናል አዲስ ለሆናችሁ ስሜ ሊሊ ይባላል። የብሬን ኢንጁሪ ዩኒት ነርስ ነኝ እና ደግሞ የአራት ዓመት ልጅ እናት ነኝ። አሁን ደግሞ 8 ወር ጉዝ ነኝ። የሁለት ወንዶች እናት ልሆን ነው። ዛሬ ይዤላችሁ የመጣሁት ቪዲዮ በእርግዝና ጊዜ ማድረግ የሌለብን 7 ነገሮችን ልነግራችሁ ነው ይዤላችሁ የመጣሁት። አብሶ አዲስ እርጉዝ ከሆናችሁ በጣም ጠቃሚ ነው ይሄ ቪዲዮ። ግን አዲስ እርጉዝ ላልሆናችሁም አንዳንዶች የምነግራችሁ ነገሮች የማይታሰቡ ብዙ ጊዜ ያላሰባችኋቸው ነገሮች ይሆናሉና ተከታተሉ ይሄንን ቪዲዮ። እና ደግሞ እናንተ የምታውቁት እኔ ያላልኩት ነገር ካለ ኮሜንት ሴክሽን ላይ ሄዳችሁ ኮሜንት ማድረግ እንዳትረሱ። ወደ ቪዲዮ እንግባ። አንደኛ በዚህ ጊዜ መጠንቀቅ ያለብን ነገር ቢኖር ኩክ ያልተደረገ ምንም አይነት ስጋ መብላት የተከለከለ ነው። ጥሬ ስጋም ይሁን ቱና፣ ምንም አይነት ፊሽ ጥሬውን መብላት የተከለከለ ነው። ምክንያቱም ኩክ ስናደርግ ባክቴሪያውን እንገለዋለን። ግን ኩክ ሳናደርግ ምንበላ ከሆነ እናትየውን ብቻ ሳይሆን ይሄ ባክቴሪያ ሊጎዳ የሚችለው ኢቨን ዩትረሱን አልፎ ማፀናችን አልፎ ልጃችን ሊጎዳብን ይችላል። ስለዚህ እንዳለ ኩክ ያልተደረገ ስጋ መብላት የተከለከለ ነው። ሌላ ደግሞ ስጋ አብሶኝ አሳዎች ብዙ ሜርኩሪ አላቸው። ሜርኩሪ በጣም ለልጁ ጎጂ ነው፣ ለእናትየውም ጎጂ ነው። ስለዚህ ሃይ ሜርኩሪ ያላቸውን አሳዎች እዚህ ጋር ፎቶ ላስገባላችሁ ሞክራለሁ። እነሱን መብላት የተከለከለ ነው። ሌላ ደግሞ ከዚህ ጋር ተገናኝቶ ኩክ ያልተደረገ እንቁላል መብላትም የተከለከለ ነው። ምክንያቱም ኩክ ያልተደረገ እንቁላል ልክ እንደ ኩክ ያልተደረገ ቺክን ውስጡ ሳልሞኔላ የሚባለው ባክቴሪያ ሊኖረው ይችላል። እሱ በጣም ጎጂ ነው ለልጃችን። እሱን መብላት በጣም የተከለከለ ነው። ምግብ ስትበሉ ኩክ የተደረገ ምግብ ብቻ ብሉ። ንጽህና ያለው ምግብ ለመመገብ ሞክሩ። ሌላ ከምግብ ሳንወጣ ስለ ቡና እናውራ። እኔ በጣም ቡና ወዳጅ ነኝ። ብዙውን መጀመሪያ አካባቢ እርግዝና ላይ እንደውም ቡና በጣም ጠጥቻለሁ። ግን ቡና ስትጠጡ ሪኮመንድድ የሆነው 200 ሚሊግራም በቀን ውስጥ ነው። ጉግል ላይ ሄዳችሁ ቼክ ብታደርጉት 200 ሚሊግራም ምን ያህል ካፕ እንደሆነ ይነግራችኋል። የሁሉም ሰው የምትጠቀሙት ኩባያ ስለሚለያይ ቼክ አድርጋችሁ ሜክ ሹር ከ200 ሚሊግራም በላይ በቀን ውስጥ ላለመጠጣት ሞክሩ። ሙሉን ማቆም ከቻላችሁ ጭራሽ ላለመጠጣት ሞክሩ። ምክንያቱም ይሄ ቡና በኋላ ላይ የልጃችሁን በርድ ዌይት ወይም የልጃችሁን ክብደት የሚወለድበትን በጣም አፌክት ያደርገዋል። ልጃችሁ ክብደቱ በጣም ያነሰ ሆኖ ሊወለድባችሁ ይችላል። ተጠንቀቁ ከቡና ጋር ማለት ነው። ሁለተኛ ደግሞ ይሄ ብዙም ኤክስፕሌን ማድረግም አያስፈልገውም፣ በጣም ኦብቪየስ ነው። እርጉዝ ሆናችሁ ምንም አይነት መጠጥ መጠጣት ክልክል ነው። እና ደግሞ ከዛ ጋር በተያያዘ ሲጋራ የሆኑ ነገሮች ማጨስ፣ ሺሻም ቢሆን ክልክል ነው። ሁሉም ክልክል ነው። ምክንያቱም ይሄ የልጃችሁን በርድ ዌይት ወይም የልጃችሁን የሚወለድበትን ክብደት ብቻ ሳይሆን አፌክት የሚያደርገው በኋላ ላይ የልጃችሁን ጭንቅላት አስተዳደጉን ሁላ አፌክት ያደርገዋል። አንዳንድ እናቶች እንደዚህ የሚጠጡ ልጃቸውን ሁላ ሉዝ ሊያደርጉ ይችላሉ። በጣም በጣም ዴንጀረስ ነው። ጭራሹኑ መጠጣትና ማጨስ ክልክል ነው። እሱን የምታደርጉ ከሆነ እሱን ማቋረጥ አለባችሁ። ሶስተኛ አብሶ በሶስተኛው ትራይመስተር ላይ በኋላ መተኛት በጣም ክልክል ነው። ለልጃችሁ በጣም በጣም ዴንጀረስ ነው። ኢቨን በኋላ ብዙ ለተኙ ሴቶች ልጆች ያለ ህይወት ልጃችሁ ሊወለድ ይችላል። ስትተኙ
በጎናችሁ ብቻ ነው የምተኙት። በጣም ፕሪፈርድ የሆነው ደግሞ በግራ በኩል ብትተኙ ነው። ምክንያቱም ለልጁ በስነ ስርዓት ደም ይደርሰዋል፣ ደምና ኦክሲጅን ይደርሰዋል። ስለዚህ ስትተኙ በግራ በኩል ለመተኛት ሞክሩ። ሰከንድ ትራይመስተር ብዬ ቪዲዮ ሰርቻለሁ ስለ ሰከንድ ትራይመስተር ኤንድ ስለመተኛት በደንብ ኤክስፕሌን ያደረግኩበት ፓርት አለ። እሱን ቪዲዮ ካላያችሁ በኋላ መጨረሻ ላይ ታግ አደርግላችኋለሁ እዚህ ቪዲዮ ላይ ወይም ደግሞ ከታች እዚህ ቪዲዮ ከታች ዲስክሪፕሽን ቦክስ ላይ የእሱን የሰከንድ ትራይመስተር የሰራሁትን ቪዲዮ እታውላችኋለሁ። እሱን ሄዳችሁ ማየት እንዳትረሱ የቪዲዮ ካለቀ በኋላ። አራተኛና በጣም እኔ የምቸገርበት ነገር ቢኖር መኪና ውስጥ ስትገቡ ሲትቤልታችሁን ስታደርጉ የመኪና ከሆዳችሁ እታች አድርጋችሁ ነው ማድረግ ያለባችሁ። በጣም የሚያሳዝኑ ብዙ ታሪኮች አይቻለው። የመኪና አደጋ እግዚአብሔር አያድርስ፣ ግን ሊሆን የሚችል ነገር ነው። ኤንድ ሀፕን ካደረገ ይሄ ሲትቤልቱ በጣም ልጃችሁን ሊጎዳባችሁ ይችላል፣ ሆዳችሁ ላይ ከሆነ ያለው። እኔ ስነዳ ሁልጊዜ ሲትቤልቱን ከታች እየገፋሁኝ አይ ሜክ ሹር ከታች ከሆዴ ታች ማረፉን በጣም ሁልጊዜ ቼክ አድርገዋለሁ። ምክንያቱም ብዙ አደጋ ራሱ ላይሆን ይችላል። በትንሹ ራሱ አደጋ ቢቀጥማችሁና ድንገት ማቆም ካለባችሁ ሆዳችሁን በጣም ነው ጨምድዶ የሚይዛችሁ። ልጃችሁን በጣም ፍራጃይል ስለሆኑ ልጃችሁን ሊጎዳባችሁ ይችላል። ሰው ተጠንቀቁ፣ እሱን ሲትቤልታችሁን ስታደርጉ ማለት ነው። አምስተኛ ደግሞ ብዙ ኤክሰርሳይሶች በእርግዝና ጊዜ አይፈቀዱም። አብሶ ይሄ ሆዳችንን ኢንጌጅ የሚያደርግ ኤክሰርሳይዝ ለምሳሌ እኔ የአብ ኤክሰርሳይዝ፣ ፕላንክ፣ ብዙ አይነት ኤክሰርሳይዞች እዚህ ጋር አስገባላችኋለሁ። አይፈቀዱም። ልጃችሁን ሊጎዳባችሁ ይችላል። ኤንድ ሰውነታችሁንም የራሳችሁንም በኋላ ላይ ይጎዳባችኋል። ኤክሰርሳይዝ ጭራሽ አድርጋችሁ ማታውቁትን ኤክሰርሳይዝ ጭራሹን ለመሞከርም አትጀምሩ። ከእርግዝና ካለፈ በኋላ ትሞክሩታላችሁ። ነገር ግን አሁን ኤክሰርሳይዝ እያደረጋችሁ ከሆነ አንዳንድ ቀላል የሆኑ ኤክሰርሳይዞች ይፈቀዳሉ። ሁልጊዜ ዶክተራችሁን ጠይቃችሁ በጣም ቀስ እያላችሁ ሰውነታችሁ የሚሰማችሁን ስሜት እየተከተላችሁ ኤክሰርሳይዝ መስራት እሱ በጣም አስፈላጊ ነው። እኔ ጭራሽ ከማርገዜ በፊት ብዙ ስኳት እና የአብ የሆኑ ኤክሰርሳይዞች እየሰራው ነበር ሆዴን ለማጠንከር። እሱን ጭራሽ ነው አሁን ምንም አይነት ኤክሰርሳይዝ አላደርግም። ባይ ዘ ዌይ ዋክ ማድረግ ኤንድ መንቀሳቀስ በጣም አስፈላጊ ነው በእርግዝና ጊዜ። የሰውነታችሁን ክብደትም ያስተካክልላችኋል፣ ኤንድ ትንሽም ያጠነክራችኋል። እኔ በጣም ነው ብዙ ስራ የምሰራው። ኦልሞስት ከ12 ሰዓት እስከ 15 ሰዓት ሽፍት ነው የምሰራው ሆስፒታል ውስጥ። ኤንድ ሁልጊዜ በእግሬ ነኝ፣ ሁልጊዜ ዋክ እያደረግኩ ነው። መቀመጫ ሰዓት ራሱ የለንም። ነርስ ከሆናችሁ ታውቃላችሁ፣ መቀመጫ ጊዜ የለም። ምንም ኤክሰርሳይዝ ማድረግም የሚያስፈልገኝ አይመስለኝም ቤት ውስጥ። ምክንያቱም ኦልሬዲ በጣም ኤክሰርሳይዝ አደርጋለሁ ስራ ቦታ። ኤክሰርሳይዝ እያደረግኩ አይደለም። እናንተ ግን ኤክሰርሳይዝ ማድረግ ከፈለጋችሁ እንዳልኳችሁ ዶክተራችሁን ጠይቁ። አዲስ ኤክሰርሳይዝ እንዳትጀምሩ። ሆዳችሁን ኢንጌጅ የሚያደርግ ኤክሰርሳይዝ አይፈቀድም። ኤንድ ቀስ ብላችሁ ዋክ ማድረግ ጥሩ ነው። ዋክ ማድረግ ከቻላችሁ እሱን አድርጉ። ካልሆነ ግን ጀስት አቮይድ አድርጉ ኤክሰርሳይዞችን። ስድስተኛ እና ማድረግ የሌለብን ነገር ቢኖር ሽንታችሁን ላለመያዝ ሞክሩ። አንዳንዴ ከባድ ነው። ስቶር ውስጥ ሆናችሁ አጠገባችሁ ሽንት ቤት ላይኖር ይችላል። ኤንድ ሽንት ቤት መጠቀም ሊኖርባችሁ ይችላል። ለትንሽ ጊዜ መያዝ ሊያስፈልገው ይችላል። ነገር ግን ሽንታችሁን ለብዙ ሰዓት የምትይዙት ከሆነ አንደኛ ማህፀናችሁ ላይ አሁን ሰውነታችሁ ሁሉ ነገር የተጠጋጋ ስለሆነ ልጁ ብዙም ቦታ ስለያዘው
ሽንታችሁን የምትይዙት ከሆነ ማህፀናችሁን ይገፋዋል ኤንድ ፕሬዠር ሊያደርግባችሁ ይችላል ማህፀኑ ላይ። ጥሩ አይደለም። ሁለተኛ ደግሞ በጣም በዚህ ሰዓት የማያስፈልገን ነገር ቢኖር ዩሪነሪ ትራክት ኢንፌክሽን ወይም የሽንታችን አካባቢ ኢንፌክሽን ሊፈጥርብን ይችላል። እሱን ጭራሽ አንፈልገውም በዚህ ሰዓት። እንደዚህ አይነት ነገር እንዳይፈጥርባችሁ ሽንታችሁን አትያዙት። ሌላ እኔ በጣም ኖቲስ ያደረግኩት አብሶ ፈርስት ትራይመስተር አካባቢ ላይ ሽንቴን የሚይዘው እና ላይክ እየነዳው አሁን ብዙ ሰዓት ከሆነ እና ሽንቴን ከያዝኩት ማቅለሽለሽ ስሜት ሊመጣ ይችላል። የሆነ ልክ እንደ ኢንዳይጀሽን አይነት ስሜቶች ሊመጡ ይችላሉ። ሽንታችሁን ባትይዙት ጥሩ ነው። ባይ ዘ ዌይ ከዩሪነሪ ትራክት ኢንፌክሽን ጋር በተያያዘ ኢን ዘ ፊውቸር በጣም ለሱ ብቻ ዴዲኬት የሆነ ቪዲዮ ሰራለው። ይሄ ይስት ኢንፌክሽን፣ ባክቴሪያ ቫጂኖሲስ፣ ዩሪነሪ ትራክት ኢንፌክሽን ለሱ ብቻ ዴዲኬትድ የሆነ ቪዲዮ እንዴት ንጽህናችንን የሴት ንጽህናችንን ጠብቀን እነሱን ሁላ አቮይድ እንደምናደርግ እና ኦር ተመልሶን ኦልሬዲ ካለን ይስት ኢንፌክሽን ኦልሬዲ ተመልሶ እንዳይመጣብን ምን ማድረግ እንዳለብን ሁላ በደንብ ኤክስፕሌን የሚያደርግ ቪዲዮ እሰራላችኋለሁ። ኦልሬዲ ሰብስክራይብ ካልሆናችሁ እዚህ ቪዲዮ ላይ እዚህ ቻናል ላይ ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ እስካሁን እየወደዳችሁት ከሆነ እያያችሁ ከሆነ ላይክ አድርጉልኝ እና ደግሞ ኮሜንት ሴክሽን ላይ ሄዳችሁ አበረታቱኝ። እንድሰራ የምትፈልጉት ቪዲዮ ካለ ታውልኝ። እስካሁን ድረስ በጣም ሪኩዌስት የደረሰኝ ስለዚህ ስለ ይስት ኢንፌክሽን፣ ባክቴሪያ ቫጂኖሲስ ስለነሱ እና ደግሞ ስለ ስትሬች ማርክ በጣም ሪኩዌስት የሚደርሰኝ ስትሬች ማርክ እንዴት የለብሽም። ባይ ዘ ዌይ ስትሬች ማርክ አለኝ። አይ ቲንክ ከ2 ሳምንት በኋላ ይዤላችሁ የምመጣው ቪዲዮ ስለ ስትሬች ማርክ ብቻ ነው የሚሆነው። እንዴት እኔ ስትሬች ማርክ እንዳይበዛብኝ እንዴት ምን እንደማደርግ ምን ማድረግ እንደምትችሉ ምን አይነት ነገሮች መጠቀም እንደምትችሉ ሁላ ኤክስፕሌን የሚያደርግ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ማድረግ እንዳትረሱ። ሶሪ ከቶፒክ ወጥቼ ብዙ አወራው። እንመለስና ሊስት አለኝ። ሊስት እየተከተልኩ ባይሆን ቶፒክ መጠበቅ አልችልም። እንዳልኳችሁ ሽንታችሁን ላለመያዝ ሞክሩ። ሌላ ደግሞ አብሶ በኋላ ላይ ወደ ተርድ ትራይመስተር ስትገቡ የልጃችሁን መንቀሳቀስ በጣም ነው የሚሰማችሁ። እሱን ልጃችሁ መንቀሳቀስ ካቆመ ዝም እንዳትሉ። ምክንያቱም ካውንት የምታደርጉትን በደንብ ኤክስፕሌን ላድርግላችሁ። ካውንት ስታደርጉ መጀመሪያ የሚመች ቦታ ላይ ለመሆን ሞክሩ። ወይ በጎን በኩል ብትተኙም በደንብ ይሰማችኋል። ከዛ ሰዓታችሁን አዘጋጁና ይህን የምትቆጥሩት የልጁን እንዳለ እንቅስቃሴ ነው። ምንም አይነት እንቅስቃሴ ማለት ነው። በእርግጫ እንደዚህ ሲመቷችሁ ያለውን ብቻ ሳይሆን ሁሉንም እንቅስቃሴ ነው የምንቆጥረው። ሰዓታችሁን ያዙና በ30 ደቂቃ ውስጥ ቢያንስ 10 እንቅስቃሴ መስማት አለባችሁ። እንደውም ከዛ በላይም ይሰማችኋል። ግን እየቆጠራችሁ ቢያንስ 2 ሰዓት ከሞላውና 10 የሆኑ እንቅስቃሴዎች ካልቆጠራችሁ በ2 ሰዓት ውስጥ በጣም ዶክተራችሁን አሳውቁ። እንዳልኳችሁ ልጃችሁ ብዙ ማይንቀሳቀስ ከሆነ ዶክተራችሁን አሳውቁ፣ ዝም እንዳትሉ። ሌላ ቦነስ የምነግራችሁ ነገር ቢኖር እርግዝና በጣም ደስ የሚል ጊዜ ነው። ነገር ግን ሆርሞኖች ብዙ አሉን። ብዙ ሀሳብ ይመጣል አዲስ ልጅ ሲመጣ። የጭንቅላታችሁን ጤንነት መጠበቅ እንዳትረሱ። ትንሽም ጊዜ ቢሆን ለራሳችሁ ለመውሰድ ሞክሩ። ድሮ እንደዚህ ጭንቀት እና ስትረስ ከመጣባችሁ ድሮ የምታደርጓቸውን ነገሮች ተመልሳችሁ ለማድረግ ሞክሩ። ለምሳሌ
ድሮ የሚረዳችሁ ነገሮች መጽሐፍ ቅዱስ ማንበብ የሚረዳችሁ ከሆነ ሜቢ ውጭ ወጥታችሁ ዋክ ማድረግ የሚረዳችሁ ከሆነ ኦር አንዳንዴ በቃ የብቻችሁን ጊዜ የሚያስፈልጋችሁ ከሆነ እውነት እርዳታ ጠይቁ። ከፓርትነራችሁ ከባለቤታችሁ ሊሆን ይችላል፣ ከጓደኞች፣ እናት፣ ዘመድ ችላ ሳትሉ ጠይቁና አንድ ቀንም ቢሆን እረፉ። በጣም በጣም አስፈላጊ ነው። ለምሳሌ እኔ ዛሬ ይህን ሳምንት ብዙ ነው የሰራሁት። ኦልሞስት ስራ ማቆምበት ጊዜም ደርሷል። ነገር ግን ብዙ ነው የሰራሁት። ነው ብዙ አዲስ ነገሮች አሉ። ሰው በጣም ጭንቅላቴ ብዙ ነገር ነበረው እና ስትረስ አድርጎኝ ነበር። ዛሬ ቅድም 2 የዶክተር አፖይንትመንቶች ነበሩኝ። እነሱን ለመሄድ ሉከስን ይዤ የሚሄድበት አፖይንትመንቶች አልነበሩም። ሰው ሉከስን ባለቤቴ መዋለ ሕጻናት ወሰደው፣ ዴይኬር ማለት ነው። ሰው እሱን ወሰደልኝ። ሰው ዛሬ ቀን ሙሉ ለብቻዬ ነኝ። በጣም ነው በጣም የሚያስፈልገኝ ነገር ነው። እኔ አልፎ አልፎ ለብቻዬ ነው ስፔንድ የማደርገው ቀን ያስፈልገኛል። ምክንያቱም ሀሳቤን እንዳለ መሰብሰብ እችላለሁ። ጠዋት ሁልጊዜ መጽሐፍ ቅዱሴን አንብቤ ነው የምጀምረው። ባይ ዘ ዌይ ቆንጆ አፖች አግኝቻለሁ መጽሐፍ ቅዱስ ማነብበት። ሰው መጽሐፍ ቅዱሴን አንብቤ በቃ ደስ በሚል መንፈስ ነው የጀመርኩት። ይህን ሳምንት የተጨናነኩት ሁላ ረሳሁት። ሰው እናንተም በቃ እንደዚህ የሚረዷችሁ ነገሮች ሊኖሩ ይችላሉ። እነሱን ችላ ሳትሉ አልፎ አልፎ በቻላችሁት መጠን አይነው ከባድ ነው በጣም። እኛ አሁን እኔና እኔ ከአዲስ ነን፣ እዚህ የምንኖርበት ቦታ ሙቭ ያደረግነው አዲስ ነን። ጓደኞች፣ ቤተሰቦች እዚህ የሉንም። ከባድ ነው። ልጆች ካሏችሁ የሚያግዛችሁ ሰው ከሌለ በጣም ከባድ ነው። ነገር ግን ትንሽም ነገር ቢሆን እኔ ድሮ የሚረዱኝ ነገሮች ዳይሪ ላይ ሁላ መጻፍ በጣም ይረዳኛል። ጭንቅላቴን ለማንጻት ይረዳኛል። እነሱን ነገሮች አድርጉ። እና ደግሞ በጣም የምለው ነገር ቢኖር መጸለይ እንዳትረሱ። ጸልዩ ወደ እግዚአብሔር። ከጭንቀት የበለጠና ጭንቀት ማያልፈው አባት አለን። እሱን እንዳትረሱ። በጣም ሪላክስ ለማድረግ ሞክሩ። አንዳንድ ደግሞ በጣም ትናንሽ ነገሮች ሆነው ለምሳሌ ኢቨን ረጅም ሻወር መውሰድ ወይም ባስታብ ውስጥ መግባት። ባይ ዘ ዌይ ሌላ የሚከለከል በእርግዝና ጊዜ ነገር ቢኖር ሀታብ ውስጥ መግባት ክልክል ነው። ምክንያቱም ሀታብ በጣም ይሄ የሚያቃጥለው ውሃ ማለት ነው። እዛ ውስጥ መግባት አይቻልም። ግን ባድ ማድረግ ትችላላችሁ። ውሃ ሞልታችሁ የሻወራችሁን ገንዳ ለትንሽ ጊዜ እዛ ውስጥ መቆየት ትችላላችሁ። ውሃው በጣም የሚያቃጥል እንዳይሆን፣ ከዛ በላይ ግን የተፈቀደ ነው። እሱ የሚያስደስታችሁ ከሆነ እሱን አድርጉ። ትናንሽ ነገሮች አሁን ለብዙ ጊዜ አድርጌ የማላውቀው ነገር ዛሬ በኋላ ላይ ፔዲኪር ወጥቼ እግሬን ማንጻት ከብዶኛል። ጥፍሮቼን የእግሬን ማንጻት ምክንያቱም ያው ሆዴ ትልቅ ስለሆነ ጎንበስ ብዬ እዛ ጋ አልደርስም። ትናንሽ ነገሮች የሚያስደስቷችሁን ነገሮች በሙላ አድርጉ። ይህን ጭንቅላታችሁን አንጹ። እስካሁን ድረስ ይህን ቪዲዮ ስላያችሁ በጣም አመሰግናለሁ። እንግዲህ ሰብስክራይብ በማድረግ የኔ ቤተሰብ ሁኑ። ሁሌ ቪዲዮ ማመጣው ቅዳሜ ነው። የሚቀጥለው ቅዳሜ ሌላ ቪዲዮ ይዤላችሁ እመጣለሁ። በዛ እንገናኛለን ማለት ነው። መልካም ቅዳሜ ይሁንላችሁ። ቻው።